ሪል ስቴት ዘርፉ ላይ ስፔሻላይዝ አድርጋችሁ ትኩረት አድርጋችሁ እየሰራችሁ ነው እና የገዢዎችን ችግር በምን ያህል እንግዲህ ከምታቀርቧቸው ሶሻል ሚዲያ ላይ ከምታቀርቢያቸው በቲክቶክ፣ በኢንስታግራም፣ በተለያዩ ማህበራዊ ሚዲያዎች የገዢዎችን ችግር በደንብ አድረስ ታደርጋላችሁና እንደው ከሱ ብንጀምር ሰብለ፣ ምን ችግሮች ሪል ስቴት ሴክተሩ ላይ ገዢዎች እያጋጠማቸው ነው? ገዢዎች እንግዲህ ምንድነው ሪል ስቴት ኤሪያው ላይ በጣም ብዙ ችግሮች ያጋጥሟቸዋል። የተለያዩ ችግሮች ቢኖሩም ግን በአብዛኛው ደግሞ ሪል ስቴት ገዢዎች በተለይ እኛ ቢሮ የሚመጡት እንዲሁም ደግሞ በማህበራዊ ሚዲያ በተለያየ መልኩ ለመረዳት የቻልነው ዋና ዋና የሚባሉ ብዙዎቹን ሪል ስቴት ገዢዎች የሚመለከቱ ችግሮች አሉ። አንደኛ ምንድነው በድጋሚ የማይገኝ እድል ከሜሪት ፕሮፐርቲስ ንግዶን ለማስፋፋት ወይንም አስተማማኝ የኢንቨስትመንት አማራጭና የህልሞን መኖሪያ ለማግኘት እየፈለጉ ነው? እንግዲያውስ በመርካቶ ተክለ ሃይማኖት አካባቢ 30% በመንግስት ድርሻ የምንገነባቸውን ዘመናዊ የንግድ ሱቆችን ለአጠቃላይ የጋራ መገልገያ ተጨማሪ ሂሳብ ሳይከፍሉ ወይንም በኔት ኤሪያ ብቻ ከ22 ካሬ ሜትር ጀምሮ በ1.3 ሚሊዮን ብር ቅድመ ክፍያ ወይንም በ3.7 ሚሊዮን ብር ሙሉ ክፍያ ባለቤት ይሁኑ። ምን ይሄ ብቻ! በውቢቷ ፒያሳ በአራዳ ፓርክና በፍሬንድሺፕ ፓርክ መካከል የምንገነባቸውን ባለ አንድና ባለ ሁለት መኝታ ቤቶችን በ900 ሺህ ብር ቅድመ ክፍያ ወይንም በ3.9 ሚሊዮን ብር ሙሉ ክፍያ ብቻ አቅርበንልዎታል። ልብ ይበሉ፣ የቀሩት ቤቶችና ሱቆች በጣም ውስን በመሆናቸው ዛሬውን ወስነው የቤት ባለቤትነት ህልሞን ያሳኩ። ለበለጠ መረጃ ሃሎ ይበሉ። ሜሪት ፕሮፐርቲስ ለህልሞ ትክክለኛው ምርጫ። አንደኛ ምንድነው ለምሳሌ የግንባታ መዘግየት አለ። የግንባታው መዘግየት ምንድነው እንግዲህ ሪል ስቴት አልሚው ለ2 ዓመት ለ1 ዓመት ተኩል እጨርሳለሁ ብሎ ይገባል። ከዛ በኋላ ግን 3 ዓመት 4 ዓመት 5 ዓመት የማይጠናቀቅበት ሁኔታ ይኖራል። ይሄ መዘግየት እንግዲህ ነቢል በርካታ ችግር ነው የሚያስከትለው። አንደኛ ሪል ስቴት ቤት የሚገዙት ሰዎች ካለባቸው የቤት ፍላጎት አንጻር ነው ያንን ግዢ የሚፈጽሙትና ግንባታው ባለመጠናቀቁ ምክንያት አንደኛ ለቤት ኪራይ ከፍተኛ ወጪ ይዳረጋሉ። በሁለተኛ ደረጃ ደግሞ በጣም አሁን እያጋጠመ ያለው እንግዲህ እንደምታውቀው ዲዶላራይዜሽን ነበር አገሪቷ ላይ። የዶላር ዋጋ በከፍተኛው ሁኔታ ጨምሯል እና በሪል ስቴት አልሚ ምክንያት የዘገዩ ቤቶችን በተመለከተ አሁን ዶላር ደግሞ ከጨመረ በኋላ በዶላሩ ጭማሪ መሰረት መሻሻል አለበት የሚል እሰጥ አገባ ውስጥ እየገቡ ያሉበት ነገር አለ። ሌላኛው በጣም አሳሳቢው ኦልሬዲ ግንባታውም ደግሞ ተጠናቆ የተረከቡት ደግሞ ነጠላ ካርታ የላቸውም። ነጠላ ካርታ እንግዲህ አድማጮቻችን በኢትዮጵያ ሕግ አንድ ሰው የማይንቀሳቀስ ንብረት ባለቤት ነው ተብሎ የሚገመተው የይዞታ ማረጋገጫ ካርታ ከሚመለከተው የመንግስት አካል ሲሰጠው ነው። እነኚህ ሪል ስቴት ገዢዎች ቤት ተላልፎላቸዋል። የገዙትን ቤት የነሱ ሆኗል ለማለት የምንችለው ቁልፍ ስለተረከቡ ብቻ ሳይሆን ነጠላ ካርታ ሲያገኙ ነው። ነጠላ ካርታ አላገኙም ማለት ቤቶቹ በሪል ስቴት አልሚዎቹ ድርጅቶቹ ስም የሚቆይበት ሁኔታ ነው ያለው። ያ ነገር አንደኛ ቤቱን እንደ ባለቤት ለማከራየት ለመሸጥ የማያስችል ሁኔታ ይፈጥርባቸዋል። ከዛም ባሻገር አንዳንድ ያጋጠሙን አስደንጋጭ ነገሮች አሉ። ለምሳሌ ሪል ስቴት ገዢዎቹ ህንፃውን ተረክበው እየኖሩ ነው፣ ግን ደግሞ ስም ሀብቱ ኦልሬዲ በሪል ስቴት አልሚዎቹ የነበረ ሆኖ ሪል ስቴት አልሚዎቹ ህንፃውን ለመገንባት ብለው ከባንክ በወሰዱት ብድር ምክንያት ብድሩን በወቅቱ ባለመክፈላቸው ያው ባንኮች ታውቃላችሁ በአዋጅ ቁጥር 997 ለብድር በዋስትናነት የያዙትን ንብረት ባለዕዳው በወቅቱ ካልከፈለ ፎርክሎዝ ማድረግ በሐራጅ የመሸጥ መብት አላቸው እና በዛ መሰረት በሐራጅ የተሸጠባቸው ሁሉ የምናውቃቸው የሪል ስቴት ቤት ገዢዎች አሉ ማለት ነው እና በዛ መልኩ መቆየቱ የሚያስከትለው እጅግ በጣም አደገኛ ነገር አለ። ከገቡም በኋላ ሊበደሩበት ይችላሉ። ከዛም በፊት ተበድረውበት ሊሆን ይችላል። አንዳንዴ ሆን ብሎ ደግሞ ነጠላ ካርታውን ለማውጣት ያለመፈለግም ነገር ታያለ። ያ የተለያዩ ምክንያቶች ይኖሩታል። ለምንድነው ግን ይቅርታ ስላቋረጥኩሽ ተብቃለና ለምንድነው ነጠላ ካርታውን ለማውጣት አልሚዎች የማይፈልጉበት ምክንያት? ሁሉም አልሚዎች ስለማይፈልጉ ነው ማለት ባይቻልም የማይፈልጉም ግን አሉ። አለመፈለግ ብቻ ሳይሆን ህንፃውን አሁን እንደምታውቀው እንግዲህ አገሪቷ የጋራ እንደዚህ ኮንዶሚኒየሞችን ሪል ስቴቶችን የተመለከተ ህግ አላት። በዛ አዋጅ መሰረት
ሪል ስቴት አልሚው ቤቱን ገንብቶ አጠናቆ ለገዥ ካስረከበ በኋላ መተዳደር ያለባቸው በገዢዎች በሚቋቋም ማህበር ነው። በማህበራት ማደራጃ አዋጅ መሰረት ተቋቁመው ህንፃውን በአግባቡ የማስተዳደር ስልጣን ሊረከቡ ይገባል። አንዳንዶቹ ሪል ስቴት አልሚዎች ያንን ነገር በርካታ ከላይ የሚባሉ በጣም የቆዩ ሪል ስቴት አልሚዎች ህንፃዎቹ ላይ ራሳቸው አስተዳዳሪ ሆነው የሚቀጥሉበት ሁኔታ አለ። ያ በተወሰነ መልኩ ዘበኛም እንዲጠበቃም ስትቀጥር ሌሎች ኢንፍራስትራክቸሮችን ለመጠገን ጥበቃም ሌሎችም ነገሮች በምትፈልግበት ሰዓት እነሱ እየቀጠሩ ተጠቃሚነታቸውን ይዘው መቀጠል የሚፈልጉ አሉ። በሌላ በኩል ደግሞ ምንድነው እንግዲህ አሁን እንደምታውቀው በ2017 ለመጀመሪያ ጊዜ አገሪቷ የሪል ስቴት ህግ ላንድ ማርክ የተባለ አዋጅ ወጥቷል። አዋጅ 1357 ነው፣ ያው አድማጮቻችን ያውቁታል። በዛ አዋጅ እንግዲህ መሰረት ምን መሰለ ሪል ስቴት አልሚዎቹ ነጠላ ካርታ ለማሰጠት ማሟላት ያለባቸው ነገሮች አሉ። ለምሳሌ ነጠላ ካርታ ለማውጣት አስቀድሞ በቦታው ላይ መከፈል ያለበት ሊዝ መከፈል አለበት። እንደዚህ የንብረት ታክስ ግዴታዎች መፈጸም አለባቸው። ህንፃው መጠናቀቅ አለበት። ይሄ ባልሆነበት ሁኔታ ነጠላ ካርታ መጠየቅ አይችሉም። ቢያንስ አሁን የአዲስ አበባ ከተማ አስተዳደር የመሬት ይዞታን በተመለከተ ካቢኔው ያወጣው ደንብ ቁጥር 163 አለ። በዛ ደንብ መሰረት አንድ ህንፃ የገነባ ሰው የሪል ስቴትን አልሚ ጨምሮ ማለት ነው 80% እና ከዛ በላይ መጨረስ አለበት ነጠላ ካርታ ለመጠየቅ። ያንን ብዙ ጊዜ ስለማያሟሉም ነው ይሄንን ነገር እንትን የሚያደርጉት እና ከዛም ባሻገር ግን በቃ በህንፃው ለመበደር የራሳቸውን ጥቅም ባገናዘበ መልኩ ባለበት እንዲቀጥል የሚፈልጉበት ሁኔታ አለ። ብዙ ጊዜ አሁን ውሎቹ ላይ ስታይ እንግዲህ ሶስተኛው ይሄ ከነጠላ ካርታ ቀጥሎ ገዢዎች እየገጠማቸው ነው የምንለው ፈተና በእኛ የውሎቹ ይዘት ነው። ውሎቹ እንግዲህ እንደምታውቁት አሁን የሪል ስቴት ግብይት ሲፈጸም የሪል ስቴት ቤት የሚገዛው ሰው ሞስት ኦፍ ዘ ታይም የሚገነባ ቤት ነው የሚገዛው። የሚገነባ ቤት ስትገዛ እንግዲህ የሚሰጥህ ውል ነው። እንደሚታወቀው ገና ያልተገነባ ቤት አሁን በአሁኑ ሰዓት በሰነዶች ማረጋገጫና ምዝገባ ጽሕፈት ቤት አዋጅ መሰረት አንድን የማይንቀሳቀስ ንብረት ስትሸጥ በውል ክፍል ካልተደረገ የመንደር ውል ነው የሚሆነው። በውል ክፍል ደግሞ ለማድረግ ደግሞ ዲጂታል ካርታ ያስፈልገዋል። ገና ያልተጀመረ ህንፃ ሲሆን ይሄ ሊኖረው ስለማይችል በመንደር ውል ነው። ግን ደግሞ ሰበር ገና ተገንብተው የሚሸጡ ከሆኑ ቤቶቹ በመንደር ውል ቢደረጉ መመዝገብ ሳያስፈልጋቸው በውል ክፍል ህጋዊ ይሆናሉ ብሏል። ነገር ግን በዚህ ውል መነሻነት ነው ግብይቱ የሚፈጸም። ገዢው 10 ሚሊዮን ሊከፍል ይችላል፣ 15 ሚሊዮን፣ 3 ሚሊዮን። ገንዘቡ ቀላል አይደለም። ግን በሪል ስቴት አልሚዎቹ በኩል የሚሰጠው ውል ነው። እነኛ ውሎች በባህሪያቸው እስካሁን ባለው ትሬንድ ገዢዎችን ለበርካታ ጉዳትና ኪሳራ የሚያጋልጥ ይዘት ያላቸው ናቸው። በጣም ፍራስትሬቲንግ የሆኑ ማለት ነው። እና አንዱ ፈተና የምንለው በዚህ ረገድ የውሉ ነው። እንግዲህ አንዳንድ ሀገራት ይህን በተመለከተ ገዢውን ፕሮቴክት ከማድረግ አንጻር ፎርማት የሚያዘጋጁበት ሁኔታ አለ። ለምሳሌ አሁን የመኖሪያ ቤት ኪራይ አስተዳደር ቁጥጥር አዋጅ ከወጣ በኋላ 1320 ያንን ተከራይ አቅም ለመስጠት ማህበራዊ ቀውሱን ለመቀነስ አሁን መንግስት ምንድን ነው ያደረገው? የውሉን ዘመን አስቀምጧል። ከዛ በተጨማሪ ደግሞ ፎርማት አለ። አሁን እንደፈለገ አከራይ ቤቱ ስላለ የፈለገውን አይነት ይዘት ማስፈረም አይችልም። ምናልባት እንዲህ ያለ ነገርም ወደፊት ወደ ኢትዮጵያ የሚመጣበት ሁኔታ የሚያስፈልግ ይመስለኛል። ውሎቹ ለምንድን ነው ፈተና የሚሆኑት የሚለውን በምናይበት ሰዓት በአብዛኛው ከግብይቱ በፊት ገዢው ሰነዶቹን የማየት እድል አያገኝም። የማያገኝበት በሁለት ምክንያት ነው። አንደኛ ገዢው እውነቱን ለመናገር አሁን እኛ በጣም ማህበራዊ ሚዲያው ላይ ብዙ አዌርነስ እስከምንሰራበት ጊዜ ድረስ ውሉን ቀድሞ በደንብ በባለሙያ የማሳየት አስፈላጊነትን ሰው አይረዳም ነበር። የሆኑ የሽያጭ ሰራተኞች ከሆነ ቦታ በጣም አጓግተው በጣም ኤግዛጀሬትድ በሆነ ማስታወቂያ ተነግሯቸው ነው የሚመጡት። ሲመጡ በቃ በወከባ ውሉ የሚፈረምበት ሁኔታ ነው ያለው። ሁለተኛው ውሉ ለገዢዎች ፈተና የሚሆንበት ምክንያት ምንድን ነው? በሪል ስቴት አልሚዎቹም በኩል ቀድሞ ክፍያ የማስከፈል ቅድሚያ ክፍያና ውሎቹን እንዲያዩት እድል ያለመስጠት ነገር ለማየት ሲፈልጉ እንደውም አንዳንድ የኔ ደንበኞች አሁን ጠበቃዬ አይታው ነው መፈረመው ሲሉ ውሉን ራሱ ድርድሩን ተርሚኔት አድርገው አድቫንስ ፔመንት ምናምን ይመልሳሉ። በእነኚህ ምክንያቶች ውሎቹ በደንብ ሳይታዩ ነበረ ለረዥም ጊዜ የሚፈረሙት። ውሎቹ እንግዲህ እንደምታውቁት የሚዘጋጁት በሪል ስቴት አልሚው ነው።
የሪል ስቴት አልሚዎቹ ደግሞ ከአብዛኛው እንደው ከ80% በላይ ውሎቹን የሚያዘጋጁት የራሳቸውን ጥቅም ባስከበረ መልኩ ነው። ይዘታቸው ብዙ ጊዜ አስቸጋሪ ሆነ ነው። ለምሳሌ ፔናልቲ ክሎዝ አላቸው። አንዱ አሁን አስቸጋሪ የሚባለው ገዢና ሻጩ ከተዋዋሉ በኋላ ለምሳሌ ገዢ ሪል ስቴት አልሚው በወቅቱ አለመገንባቱን አስተውሎ ውሉን ማቋረጥ ቢፈልግ ቅጣት እንዲቀጣ የሚያደርጉ አንቀጾች አሉት። በአልሚው ጥፋት ራሱ ገዢው ቅጣት እንዲቀጣ አንደኛ ፔናልቲ ግልጽነት፣ ለምሳሌ 10% ብሎ ያስቀምጡታል። በማንኛውም ሁኔታ ውለታ ቢያቋርጥ ማለት ስፔሲፋይ ለማድረግ ይሞክራሉ። ግን በአብዛኛው ኢቨን በገዢው በሪል ስቴት አልሚው ራሱ ምክንያት በሪል ስቴት አልሚው መዘግየት ራሱ ምክንያት ውሉን ማቋረጥ ራሱ ቢፈልግ ፔናልቲ ክሎዝ አላቸው 10% ብለው 10%ቱ ከተከፈለው ነው ወይስ ከአግሪጌት አማውንቱ የሚለውን ግልጽ ስለማያደርጉት ልክ አለመግባባት ሲፈጠር ከአግሪጌት አማውንቱ ነው ይልሃል። ለምሳሌ 3 ሚሊዮን የከፈለ ገዢ ሀሳቡን መቀየር ቢፈልግ ምናልባት 2.5 ሚሊዮን መተው ሊኖርበት ይችላል። በብዛት እንደዛ ያጋጥማል። እና አንዴ ከገባም በኋላ ወስኖ ባኩፊ ማድረግ አቅምን የማሳጣት። ሌላው ምንድነው እንግዲህ እነኚህን ክፍተቶች ያው የምንናገረው ወደፊትም የምትገዙ ሰዎች ትምህርት እንድትወስዱባቸው ነው እና መታየት ያለባቸውን መንቀሶች በዛ እንድትረዱ ነው። ሌላው አደገኛው የሚያስቀምጡት ምንድነው ፔመንት ተርም ላይ ነው። ፔመንት ተርም ላይ ለምሳሌ በ5 ጊዜ ከሆነ የሚከፈለው የግዢ ዋጋው ኖርማሊ መሆን ያለበት አንደኛ ፍሎር ሲገነቡ ይሄንን ያህል፣ ሁለተኛ ሲያልቅ ካርታ ሲያወጡ ተብሎ ነው። ግን ምንድነው የሚያደርጉት ብዙዎቹ ውሎች ለምሳሌ እኛ የሚያጋጥመን ዛሬ 15% አድቫንስ ይከፍላል፣ ከ2 ወር በኋላ እንደዚህ ይከፍላል፣ ከ1 ዓመት በኋላ። ያ ምን ያመጣል? ገዢው የሪል ስቴት አልሚውን የውል አፈጻጸም እንዳይቆጣጠር እንዳያይ፣ ቢያንስ የተወሰነ አይቶ ግንባታው ካልቀጠለና ዲፎልት የሚያደርጉ ከመሰለው ገንዘቡን እንዳይዝ ያደርገዋል። እና እነኛው በጣም አንፌር የሚባሉ አይነት ተርሞች ናቸው። በቃ ዝም ብለህ ምንም ግንባታ ባልገነባበት ሁኔታ እስከ 100% ድረስ ክፍያ የሚቀበሉበት ሁኔታ ያጋጥማል ማለት ነው። ከዛም ውጪ አለመግባባት ሲፈጠር ለምሳሌ በአግባቡ ዲሌ ካረገ ገዢው 6 ወር ማስጠንቀቂያ መስጠት አለበት ተብሎ ይቀመጣል። አለመግባባት በጣም ከተፈጠረ በኋላ ምልህ ሪዝነብል የሆነ ማስጠንቀቂያ መስጠት ጥሩ ነው። ግን 1 ዓመት ማስጠንቀቂያ ይሰጣሉ እንደዚህ እየተባለ በጣም እንትን ይላል። ሌላው በጣም አስቸጋሪ የምንላቸው የውሎቹ ይዘት ምንድነው? ኤሪያ ስፋት ኤሪያ ላይ በጣም የሚገርም ነገር ያጋጥመናል። ለምሳሌ ይሄ ኮለኑን የሚጨምር ነው ወይም የማይጨምር ነው። ኮመን ኤሪያ እና ኔት ኤሪያው በደንብ አይገለጽ ወይ ሆን ተብሎ ዝም ብሎ ስፋት ነው የሚቀመጠው። ከዛ በኋላ ስትገባ አንተ በጣም ካለ መቼስ ሰው ሲገዛ ካለው ቤተሰብ አንጻር ኢኮኖሚ አንጻር ነው እና ያላሰቡት በጣም ጠባብ ቤት የሚገጥማቸው ሰዎች አሉ። ከዛ ምንድነው ሲባል ኮሚዩናሉ እኮ ይሄ ነው የሚባል ነገር አለ። ከዛም ደግሞ የፓርኪንግ ለምሳሌ ፓርኪንግ አሁን በአዲሱ በሪል ስቴት አዋጁ መሰረታዊ የሆነ የሪል ስቴት ቤት አክሰሰሪ ነው። ስፓርቱ ግብይቱ ያንን ይጨምራል። ግን ምንድነው ለፓርኪንግም ደግሞ የተለየ የሚያስከፍሉ አሉ። ፓርኪንጉን የምናጠናቅቀው ከተከፈለ ከገባችሁ በኋላ ነው ተብሎ ሰዎች በርካታ ሰዎች በ10ኛ ሁሉ የደረሱ ፍሎር ያላቸው ላይ በጣም የሚቸገሩበት ሁኔታ አለ። ሌላው እንግዲህ የግንባታ ዲዛይን የመለወጥ ዲዛይኑን ሲለውጡ ገዢው በደንብ በማይማከርበት ሁኔታ ይሆንና ግን ማርጅንም አይቀመጥለትም። ለምሳሌ ስፋቱ ላይ እስከ ስንት ደረጃ ነው በሪል ስቴቱ ዴቨሎፐሩ ምክንያት ሊሰፋ የሚችለውና የሚለው በፐርሰንት አይቀመጥም። ስለዚህ ለምሳሌ 100 ካሬ የገዛ ሰው እስከ 150 ካሬ ሰፍቶበት ለመክፈል ሊገደድ ይችላል። በዲዛይን ለውጥ ምክንያት በዲዛይን ለውጥ አንተ ባልተስማማበት። ሌላው ፕራይስ ቫሪዬሽን የሚባል ነገር አለ። አሁን በኢትዮጵያ እንግዲህ የብሔራዊ ባንክ የንግድ ባንክ አዋጅ አለ፣ የንግድ ባንኮች አዋጅ ቁጥር 1359 አለ። እነኚህ በኢትዮጵያ የሚፈጸሙ ግብይቶች በኢትዮጵያ ብር ነው መቀመጥ ያለባቸው እና 2 አይነት ክፍተቶች ይኖራሉ። ብዙ ጊዜ ወይ በዶላር ይቀመጥና በጣም አደገኛ ነው። በዶላር ተቀመጠ ማለት ነቤል የግዢውን ዋጋ ተቆም ማለት ነው ኦልሞስት። ለምን በሚከፈልበት ቀን ምንዛሪ ተብሎ ስለሚቀመጥ በዚህ ሀገር ባለ ኢንፍሌሽን ሬት
ገዢው ያላሰበው ከአቅሙ በላይ የሚሆንበት ሁኔታ ያጋጥማል። በሌላ በኩል ደግሞ ምንድነው አሁን በዶላር ተብሎም የሚቀመጡትን አንደኛ በዶላር ወቅታዊ የዶላሩን ነው የምናየው ይሉሃል። በሌላ በኩል ደግሞ ምንድነው የግንባታ ዋጋ ጨመረ አልጨመረ በሚል ፕራይስ ቫሪዬሽን የማድረግ ሙሉ ስልጣን ለሪል ስቴት አልሚ የሚሰጡ ውሎች አሉ። እነኚህ አይነት ክፍተቶች አሉ። ሌላ በጣም የሚያስገርመው ማስተላለፍ ላይ ለምሳሌ ገዢው በቃ ከከፈለ ከሪል ስቴት አልሚው ቢያንስ ካርታ ውስጥ ከሚወጣ የይዞታ መብት አለው። በዛ ደረጃ ማስተላለፍ ከፈለገ የማስተላለፍ መብት ሊያገኝ ይችላል። ግን አንዳንድ ውሎች ካስተላለፍ የምታገኘውን አዲሽናል 20% ትከፍለኛለህ 30% እያሉ በጣም ባርነት የሚመስልና ገዢው ምንም መብት እንዳያገኝ የሚያደርግበት ሁኔታ እንትን ያጋጥማል። ከዛ ውጪ አለመግባባቶች እንዴት ነው የሚፈቱት የሚለው ላይ ወደ አለመግባባት ከመምጣቴ በፊት ሌላ በጣም ብዙ ጊዜ አሁን እያጋጠመ ያለ የውል ክፍተት ሻጩ ማን ነው የሚለው ራሱ ችግር እያጋጠመ ነው። ብታይ ምን ይሆናል? በጣም ብዙ ውሎች ሶስትዮሽ ናቸው። አሁን እንዲህ የምናውቃቸው ከሌከል የሚባሉ ሪል ስቴት አልሚዎች የነሱን ጉድዊል የነሱን ማስታወቂያ በጣም ፋንሲ የሆነ ነገር አይተህ ትሄዳለህ። እንግዲህ ሰው ገዢ የሚችለውን ያጣራል አይደለ? እና ለምሳሌ እዛ ሳይት ላይ ገንብተዋል ሲባል እነሱን አምኖ ሲሄድ እነሱ አክቹዋሊ የሚያደርጉት ምንድነው ስማቸውን ተጠቅመው ሌላ የሪል ስቴት ኢንቨስትመንት ፈቃድ የሌለው ድርጅት ግን ቦታ ያለው ቦታ ነው የሚጠቀሙት። ከላይ ከላይ ሪል ስቴት ይላል፣ ሻጭ ሆኖ ግን የሚቀመጠው ግን ሌላ ወገን ነው። ምንድነው በኋላ ነን ፐርፎርማንስ ላይ የምትጠይቀው ሌላ ያልታሰበን አካል ይሆናል ማለት ነው። በብዙ መልኩ ገዢዎቹ ላይ ችግር ያስከትላሉ። እንዲህ አይነት ነገር ፕራክቲስ እየሆነ እየመጣ ነው። ይሄ ደግሞ እንግዲህ በኋላ የምናነሳው ይሆናል። ከምን ጋር የተገናኘ ነው? ከአዋጁ አለመፈጸምና ማስፈጸሚያ ህጎች አለመውጣታቸው ነው እንጂ አንድ ሰው ዝም ብሎ ተነስቶ እንደ በፊቱ ሪል ስቴት አልሚ መሆን አይችልም። ታውቃለህ። ግን እሱ ነገር ስላልተተገበረ የሶስትዮሽ የሆነ አንተ ከከሌ ሪል ስቴት ጋር የተዋልክ ውስጥ የሆነ ቀለም አምራች የሆነ ጫማ አምራች ሊሆን ይችላል ከሌላ ሴክተር ያለ ግን ደግሞ ጥሩ ቦታ ላይ ቦታ ስላለው ያ ሰው ገብቶ የሽያጭ ክፍያውን ለማን ነው የሚከፈለው? በነን ፐርፎርማንስ ጊዜ ማን ነው የሚጠየቀው? በቃ ማለት ሰዎች እንዳያዩት ተደርጎ ነው። ኢንፎርምድ ሂድን ናቸው። ለባለሙያ እንኳን በጣም ጥንቅስቸጋሪ ምንድነው ከሌ ሪል ስቴት ይላል ገብተህ ተዋዋይ ወገኖች ስትል ውስጥ ነው ታገኛቸዋል። እታች ደግሞ እነሱ ናቸው። ምናልባት ክፍያው ደግሞ ለሪል ስቴቱ ነው የሚከፈለው። በኋላ ውል አለመፈጸም መጥቶ ማንን ነው የምትከሰው የሚለው ራሱ እንትን የሚፈጥር ነገር አለ። ይሄ በጣም አንዱ ከውሎቹ በጣም አደገኛው ፓርቲ ነው። አለመግባባትም ላይ ሲመጣ ብዙ ጊዜ ሰዎች የሚያስቡት አለመግባባት ከመጣ በአግባቡ በህግ በተቋቋመ የፌዴራል ፍርድ ቤት እንዳኛለን ብለው ነው። ነገር ግን ኢንፎርምድ ባልሆኑበት ሁኔታ ወደ ግልግል ጉባኤ ይሄዳል ተብሎ ይቀመጣል። የግልግል ጉባኤ የራሱ መጥፎ ጥሩ ጎኖች አሉት። ዞሮ ዞሮ ግን እዛም ላይ መርጠን መሆን አለበት። ገዢው አይ በፍርድ ቤት ነው መዳኘት የምፈልገው ካለ ግልግል ጉባኤ ሲባል እንግዲህ ገና የተዘጋጀ ነገር የለም። አንደኛው ለማቋቋም ሪለክታንት እንትን ሊሆን ይችላል፣ ጊዜ ሊወስድ ይችላል። ፍርድ ቤት ወስደ ግልግል ጉባኤ ተቋቁሞ ራሱን የቻለ የተወሰነ ሀስል ከፍርድ ቤቶቹ እንትን የሚልና እነኚህ ነገሮች የውሎቹ ይዘት ላይ በጣም ክፍተት ፈጥረዋል። ሌላ በሪል ስቴት ገዢዎቹ በኩል በራሳቸው ላይ ደግሞ የሚታዩ ችግሮች አሉ። ኦልሬዲ ሪል ስቴት አልሚው በጣም በዘገየበት እንግዲህ በውል ምንድነው አንዳንዴ እንደማይፈጽም ካወቅ መፈጸም የለብህም። ሳይመልታኒየስ ነው ፐርፎርማንስ። ብዙ ጊዜ ሪል ስቴት አልሚው ምንም ካልገነባ ለምሳሌ ተጨማሪ መክፈል ላይኖርብህ ይችላል። እንደነኛ አይነት ሁኔታዎችን የባንክ ዕዳ እንዳለበት እያወቁ ለምሳሌ ለ100 ሰው የሚበቃ ቤት መሸጥ ያለበት ሪል ስቴት አልሚ 300 መመዝገቡን ምናምን እያየ ነው ኖርማሊ ፐርፎርማንሱ ኢምፖሲብል ነው ሊፈጽመው አይችልም በሚባልበት ሁኔታ እየተረዱ ችግር እንዳለ ግን አንድ ላይ ሆኖ አክት ያለማድረግ ነገር ታያለ። መጓተት በቃ አለመግባባት እና ራሱ ገዢው ራሱ ላይ ችግር የሚሆንበትም ሁኔታ አለ እንደዚህ አይነት እና በሌላ በኩል በመንግስት በኩል ደግሞ ስታየው አሁን እነኚህ በተለይ የሪል ስቴት ሴክተሩ ላይ ለአመታት በተለይ ውጭ ሀገር በሚኖሩ ኢትዮጵያውያን ዲያስፖራ ላይ ከደረሰው በደል አንጻር በበርካታ ጥናቶች መነሻነት የተዘጋጀው አዋጅ ቁጥር 1357 እንዲፈጸም
የተመቻቸ ነገር አለመፈጠሩ ደግሞ በመንግስት በኩል ትልቅ ክፍተት ተደርጎ ሊወሰድና ሊታረም የሚገባው ነው ብዬ ነው የማስበው። አሁን እነዛ ሐሰተኛ ማስታወቂያ ለምሳሌ መስራት የለብህም ይላል አዋጁ። እስቲል እነዛ ማስታወቂያዎች አሁንም እንዳሉ ናቸው። በጣም ኤግዛጀሬትድ ናቸው። በማስታወቂያ የሚነገርህና ሄደህ የምታገኘው እንዳይደለም እና እነኚህ ደግሞ በመንግስት በኩል ያሉ ክፍተት ተደርገው ሊወሰዱ ይችላሉ። በጣም ሴክተሩ ላይ ያሉ በተለይ ከገዢዎች አንግል ጠበቃ ሰብለ እና አንቺ የምትመሪው የሎ ፈርም ኢንዲቴል ነው ችግሮቹን እያያችሁ ያላችሁትና በድጋሚ የማይገኝ እድል ከሜሪት ፕሮፐርቲስ ንግዶን ለማስፋፋት ወይንም አስተማማኝ የኢንቨስትመንት አማራጭና የህልሞን መኖሪያ ለማግኘት እየፈለጉ ነው። እንግዲያውስ በመርካቶ ተክለ ሃይማኖት አካባቢ 30% በመንግስት ድርሻ የምንገነባቸውን ዘመናዊ የንግድ ሱቆችን ለአጠቃላይ የጋራ መገልገያ ተጨማሪ ሂሳብ ሳይከፍሉ ወይንም በኔት ኤሪያ ብቻ ከ22 ካሬ ሜትር ጀምሮ በ1.3 ሚሊዮን ብር ቅድመ ክፍያ ወይንም በ3.7 ሚሊዮን ብር ሙሉ ክፍያ ባለቤት ይሁኑ። ምን ይሄ ብቻ! በውቢቷ ፒያሳ በአራዳ ፓርክና በፍሬንድሺፕ ፓርክ መካከል የምንገነባቸውን ባለ 1ና ባለ 2 መኝታ ቤቶችን በ900 ሺህ ብር ቅድመ ክፍያ ወይንም በ3.9 ሚሊዮን ብር ሙሉ ክፍያ ብቻ አቅርበንልዎታል። ልብ ይበሉ፣ የቀሩት ቤቶችና ሱቆች በጣም ውስን በመሆናቸው ዛሬውን ወስነው የቤት ባለቤትነት ህልሞን ያሳኩ። ለበለጠ መረጃ ሃሎ ይበሉ። ሜሪት ፕሮፐርቲስ፣ ለህልሞ ትክክለኛው ምርጫ።